ትህትና ማለት ምን ጊዜም እኔ ቅዱስ ጳውሎስ አንድ የሚደንቅ ነገር ተናግሯል። ማንኛውም ሰው አለ ሁሉም ሰው ከሱ እንደሚሻል ያስባል። በጣም ነው የሚደንቀኝ ነው። ሰምታችኋል? አሁን ለምሳሌ እኔ ሊቀ ጳጳሱ ከኔ ይሻላሉ ብለ ትህትና አይደለም፣ ልክ ነው አይደለም? እውነት ነው ማለት ነው። አንድ ሰው ከሱ በላይ ያሉ በማድረግ ያሉትን ሰዎች ቢያከብር ትህትና አይባልለትም፣ ትክክል ነው የሚባለው። ሕግ ፈጸመ ነው የሚባለው። ትህትና የሚባለው ማንኛውም ሰው ይበልጠኛል ማለት ነው። እስኪ ማንኛውም ሰው በሉ። የትኛውም ሰው አልኳችሁ? ማንኛውም ሰው ይበልጠኛል። እሺ፣ በጣም ጥሩ። ለምሳሌ እናንተ አስቀድሳችኋል። የሆነ ሰውዬ በሱ ጫት እያቃመ አለ። እሱ ይበልጣችኋል አይበልጣችሁም? ይበልጠናል። ይኸውላችሁ ችግሩ እኮ የመጣው እሱ ነው። እንዴት በሉ ነው ያልኳችሁ? ይበልጠኛል። እነማን ይበልጡናል በሉ ነው ያልኳችሁ? ሁሉም ሰው፣ ማንኛውም ሰው። እስኪ ማንኛውም በሉ። ማንኛውም ሰው። ለምን ተመልከቱ። እናንተ እዚህ ብፁዕ መስላችሁ ሊሆን ይችላል። ያ ሰውዬ ጧት ጫት እየቃመ ሌሊት ምን ሲሰራ እንዳደረ ነው ሲሰግድ አድሮ ይሁን ምን ይሁን ፈጽሞ የሚያውቅ የለም። ስለዚህ ተመልከቱ። ማንኛውም ሰው ለመሪከ ፈያታዊ ወዘማዊ ይላል መጽሐፈ መነኮሳት። በአይቴ አም ለሚቀድመኝ በወይ ውስተ ገነት ከመፈያታዊ ዘይማን። አንተ ሞኝ ወንበዴ ብታይ፣ ሌባ ብታይ፣ ነፍሰ ገዳይ ብታይ ይሄ ሰውዬ እንደ ፈያታዊ ዘይማን እኔን ቀድሞኝ ገነት ይገባ እንደው ምን አውቃለሁ እያልክ ረፍ ይላል። ደህና ዋላችሁ። አባ ዘካርያስ ህልም ያያል። ወደ አባ ቃሪዎስ ወደ ሥጋ አባቴ ሄድና አባቴ ህልም አየሁ ይለዋል። ና ቅረበኝ ይለዋል። ቀረብ ሲል በዱላ እንካ ቀመስ ደብድቦ ያባረዋል። አሁን አባ ዘካርያስ ጻድቅ ነው አይደለም? ንገሩኝ እንጂ በህልም እየነገረው ያለ ማን ነው? እግዚአብሔር ነው። ነገር ግን ሲደበድበው እና ኋላ ከአባ ጴሜን ሄደና አባቴ ህልም ሳይል አባቴ ስነግረው እየደበደበኝ ምን ላድርግ አለው። ህልምህ ከመንፈስ ቅዱስ ነው፣ ግን ህልም ስታይ ሄድና ዘወትር ለማን ልገባል? ለአባትህ። ለምን አለው? እንዲደበድበኝ። አስቡት። ምንም ሳታጠፉ ዱላን ከመቀበል፣ ምንም ሳታጠፉ ስድብን ከመቀበል ላይ ትሕትና አለ? ቅዱስ ዮሐንስ አፈወርቅ ምን አለ? ትሕትና ማለት እኔ እንዲህ ነኝ ማለት አይደለም ማለት ነ ሲሉ መታገስ። እስኪ አባ ዮሐንስ ሐጺርን እንጥራው። ቅዱስ ዮሐንስ ሐጺር ወደ አባ ባይሞይ ሲገባ ና ይለዋል። ይመጣል። ዱላ ያነሳና ደብድቦ ላይ አልፈልግም ውጣልኝ ይለዋል። የሚገርማችሁ ከትሕትና የተነሳ ጥፋቴ ምንድነው እንኳ አይጠይቅም። ምንድነው የሚለው ለራሱ? አባቴን አስቀይሜዋለሁ፣ በድዬዋለሁ ይላል። ይቅርታ ይጠይቃል። አሁንም ሲነጋ ይደበድበዋል። አሁንም ሲደበድበው ያለ ጥፋቱ እየሄደ ይቅርታ ነው የሚጠይቅ። ይቅርታ በቃ። አባ ኤልያስ ተመልከቱት። አንተ እንደ ኤልያስ ያለ ብቃት አለህ አሉ ጻድቁ ንጉሥ ቴዎዶሲዮስ። አባ ኤልያስ ተገርሞ እውነት እኮ ነው፣ አነጋገሩ ትክክል ነው። ጽድቁ እንደ ቅዱስ ኤልያስ ነው፣ ነገሩ ትክክል ነው። እሱ ግን ጌታዬ ንጉሡ እኔና የእግዚአብሔር ሰው ቅዱስ ኤልያስን በምን አመሳሰልከን? እኔ ጥቂት ቁራሽ እንጀራ አድርቄ ባሰጣ ቁራ ይወስድብኛል፣ ኤልያስን ግን ቁራ ነው የሚመግበው የነበረ። በምን አመሳሰልከናል? ካንጀቱ በትሕትና ከቅዱሳን ወገን ተወዳዳሪ የሌላቸው ቅዱሳን አሉ። ለምሳሌ አንደኛው አባ አርሳኔዎስ ነው። ታስታውሱ ከሆነ አጣጣሚ ሚካኤል ላይ ዛሬ 2 ዓመት ወይ እንደዛ በፊት ስለ አባ አርሳኔዎስ ገድል ስንነጋገር አባ አርሳኔዎስ መቼም የጽድቁ የትሩፋቱ ነገር ቁጥር የለውም። በሚሞት ጊዜ ደነገጠ እና አባታችን ምን ነው ፈራ አሉት። የእግዚአብሔር ፍርድ እኮ ያስፈራል አላቸው። እንዴ አንተ እኮ ከጻድቃን ሁሉ ትበልጣለህ፣ እንዳንተ ጻድቅ የለም፣ አንተ ሞትን ትፈራለህ አሉት። ልጆቼ ጻድቅ የምትሉኝ እናንተ ናችሁ፣ እግዚአብሔር ምን እንደሚለኝ አላውቅም። ኢብን ጻድቁ ነው እንኳ ማለት ነው። የአባታችን የአባ መቃርስን አንድ ነገር ብቻ ልጨምርላችሁ። እንዴት ዋላችሁ? እንዴት ዋላችሁ? አባታችን ቅዱስ መቃርስ አንድ ወቅት ላይ ደቀ መዛሙርቱ ይመጡና አባታችን አቤት እገሌ የሚባለው ደቀ መዝሙር ችግር ውስጥ ገብቷል። ምን የሴት ፍቅር ይዞታል እና እየሄደ ከሴት ጋር ከተማ እያወራ ነው ይሉታል። ነገረ ሰሪዎች ሂዱ ይላል። ልብ በሉ፣ እሱ እኮ ያውቃል። እዚያች መዳሎ አልባብ የምትባለው አስቄጥስ ተራራ ላይ ተቀምጦ ዓለም ላይ የሚደረገው ነገር ሁሉ ባይኑ ያያል። ደህና ዋላችሁ።
ያ ሰው እንደዛ እያደረገ እንደሆነ ያውቃል፣ ግን መፍረድ አይፈልግም። ስለዚህ አንድ ነገር ብቻ ነው የሚያደርግ፣ ጌታዬ እባክህ እንዳይወድቅ ጠብቅልኝ እያለ ይለምንለታል። ከዛ ደቀ መዛሙርት መጡ። አባታችን ስንነግር አልሰማ ብለህ ያችን ሴት ይዟ ተገዳሙ መጣ ብለዋል። ዋሽታችሁ አላቸው። አይቷል እኮ እንደመጣች። አሁን ዋሽታችሁ አላቸው። ኧረ እውነታችን ነው አልዋሸንም፣ ዋሽታችኋል። ናይ ባይነ ይዘውት ሄዱ። ከበዓቱ ሲደርስ እያለ እንዴት ዋላችሁ? ገጠር ሰው ታውቃላችሁ። ደህና ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? የገጠር ሰው ሰላምታ ሊሰጥ በሰፈር ሲመጣ እንዴት ነው የሚለው? አባባሉን የሚያውቅበታል። እንዴት ሰነበታችሁ ሰፈር ይላል። ከረቀቱ ነው ማለት ነው። ጮክ እያለ አሃ ይላል። ጋሽ ግርማ ነፍሳቸውን ይማር። ለምንድን ነው ሳያስሉት የሚስሉ ስላቸው እየመጣሁልህ ነው ተጠንቀቅ ማለት ነው ቤት ላለው ይላሉ። ልብስ ያወለቅ ሁሉ ልበስ፣ ተደብቀ እየበላህ አለ እንግዲህ እየመጣሁልህ እወቅበት ነው ይላሉና በነገራችሁ ላይ አንድ ነገር ልንገራችሁ። እንዴት ዋላችሁ? እኔ በሕይወቴ ከሚያስገርሙኝ ሰዎች መካከል የሰው ቤት ሄዶ ሳያንኳኩ የሚገቡ ሰዎች አሉ። ነገሩ የመጣ በትህትና ነው። ግን የሰው አስቡት፣ ከትዕቢትም አልፎ ሰው ገብቶ ሄዶ ማንኳኳት አለበት። አባታችን እንደዚያ ድምፅ ሲያሰማ ያ ሰው የት ይደብቃት? የሚደብቅባት ቢያጣ ቅርጫት አምጥቶ ላይ ደፋባት። አባ መቃርስ ገብቶ ሄዶ ቅርጫቷ ቁጭ አለ። ደህና ዋላችሁ? አሁን ልብ በሉ። አባ መቃርስ ከትህትናው ብዛት የዛን ሰው የዛን ኃጢአተኛ ሰው ነውር ለመደበቅ እየሞከረ ነው። ከዚያ ምን አላቸው? እናንተ ወንድማችሁን በከንቱ የምታሙ እስቲ ፈልጓት፣ የታለች? ቢፈልጉ የለችም። ይቅርታ ጠይቀው ሲወጡ ያንን ሰው አንተ ልጅ እንደምን ሆነህ ትኖራለህ አሉት። በጸሎት ደህና ነኝ አለ። ቢያረጉት አልሰራ አለ። ልጄ እኔ 80 ዓመት እዚህ ገዳም ኖሬያለሁ፣ ጦር እስካሁን አልጠፋልኝም ብለው አሉት። አባቴ ይቅር በለኝ፣ በተቀመጥክበት ነው ያለች አለ። ታሪኩ ብዙ ነው። እዚያ በኋላ እሱን መካክሮ እሷን ቦታ አስይዞ ወጥቶ ሲሄድ ዛፎቹ ድንጋዮቹ ሁሉ ምን አሉ? መቃሪ ሆነ ከመ አምላኩ፣ መቃርስ እንደማን ሆነ? እንደ አምላኩ እንደ እግዚአብሔር ሆነ ብለው አሉት። አመሰገኑት። ምክንያቱም የትህትና አንዱ መገለጫ የወንድምን አበሳ መሰወር ነው። በሌላ ጊዜ አንድ አዲስ መነኩሴ መጥቶ ገዳመ አስቄጥስ መነኮሰና ሰይጣን ሊጥለው ፈልጎ ሌላ መነኩሴ ገዳማዊ እየመሰለ እየመጣ ይነጋግረዋል። አንተ ይለዋል። አቤት። ምን ልታረግ እዚህ ገዳም መጣ ይለዋል። እጸድቅ ብዬ አለው። በልቡ ይስቅበታል። ደግሞ በሌላ ቀን ይመጣና አንተ ምን ታረግ መጣ አለው። ዓለምን ንቄ ይለዋል። አሁንም በልቡ ይስቅበታል። በሶስተኛው ግን መጥቶ አንተ ምን ልታረግ እዚህ ገዳም መጣ አለው። ክርስቶስን አገኝ ብዬ አለው። ያውኑ ይባስ ብሎ ከትሎ ስቆበት ሄደ። አባ መቃርስ ሁሉ በባታቸው ነው ያሉ በጸጋ። ከዚያ ያን ልጅ ጠሩትና ያን መነኩሴ አንተ አሉት። አቤት። እንደሚያናግር ሰው አለ? አዎ አንድ መነኩሴ ያናግረኛል። ምን ይላል? ምን ልታረግ መጣህ እያለኝ። ምን ትለዋለህ? እንዲህ አልኩት። ቆይ እንጂ እጸድቅ ብዬ እዚህ መጣው ያልክ ከተማ ያሉ ሰዎች አይጸድቁም? ዓለምን ንቄ ያልክ ከተማ ሆኖ ዓለም አይናቅም? ከሁሉ የከፋው ክርስቶስን አገኝ ብዬ ያልክ ክርስቶስ በዓለሙ የለም? ምዕመናን አያገኙትም? እንዴት እንደዚህ ትላለህ? እኔ አባቴ አላውቅም። ምንድን ነው የሚባላል? በል የሚባለውን ነገር አለው። ጠባዬ ቢከፋ ብሎ እስቲ ግብሬ ቢከረፋ ውሻ ብሆን ከሰው ጋር መኖር ቢያቅተኝ ወደዚህ መጣሁ ነው ለካ አለና ሄደ። ዛቆች ሰይጣን መሆኑን አላወቀም። መጥቶ አንተ ምን ልታረግ መጣህ አለው። እችኑ ደገመለት። ብን ብሎ ጠፋ። ኋላ ግን ርቆ ነው ምን አለው? ይቺ የመቃርስ ናት ያንተ አይደለችም ብሎታል። ለምን? የቅዱሳንን ትሕትና ስንኳ ሌላ ጸላይ ስናያትም ያውቀዋል። ቅዱሳን ትሕትናቸው ብዙ ነው። አሁን ከቅዱሳን ትሕትና ሁሉ የሚበልጥ ትሕትና ያላት እመቤታችን እግዝእትነ ማርያም። ደህና ዋላችሁ? የፈጣሪ እናት፣ የእግዚአብሔር እናት፣ የሰማዩ እመቤት፣ የምድሩ እመቤት፣ የመላእክት እህት፣ የመላእክት እመቤት፣ የቅዱሳን እህት፣ የቅዱሳን እናት፣ የቅዱሳን እመቤት፣ ሰማይ የሚያመሰግናት፣ መላእክት ሊቃነ መላእክት የሚሰግዱላት፣ ደቂቀ አዳም የሚያመሰግኗት፣ ምድር የሚያመሰግኗት ወዘታይት ያለ ምድር እንዲህ ከምድር በታች ያሉ ካለ ፍጥረት የሚያመሰግኗት፣
ከሰማይ በላይ ያለች ጽራሪያ የምታመሰግናት ኪሩቤል ሱራፌል የሚያመሰግኗት እመቤታችን ድንግል ማርያም አክብሩኝ ትላለች። ደህና ዋላችሁ? እንዴት ዋላችሁ? አምላክን እኔ አምላክ እናት ስሆን በቤተ መንግሥት ልውለደው አለች። እንዴት ዋላችሁ? ስትወልደው ቤት ነበራት? ንገሩኝ፣ አረ ንገሩኝ። ልጇን የምታለብሰው ነበራት? አስቡት የእመቤታችን ትሕትና። ኢሳይያስን እያነበበች ናሁ ድንግል ትጸንስን ብታይ ከዘመኗ ደርሼ ባገለገልኳት አለች። ቅዱስ ገብርኤል ሲያበስራት እንዲህ ያለ ምንድን ያለች? እፎኑ ከመዝኑ እንጋ አምሃ ቢታሙ፣ እንዲህ ያለ ሰላምታ፣ እንዲህ ያለ ምስጋና እንዴት ለኔ ይገባኛል ያለች። እመቤታችን ድንግል ማርያም አምላክን አዝላ ስትሰደድ ጌታዬ ያንተ እናት ሁኜ ለምን አለች? ሲርባት ጌታዬ እኔ ንጽሕት ነኝ ለምን ይረበኛል አለች? አላለችም። አይሁድ ሲሰድቧት በአኮቴት ተቀብላለች። ላቲ ስብሐት። የእመቤታችን ትሕትና ድንቅ ነው። ከሁሉ ግን ተካካይ የሌለው የሁላችን አባት፣ የሁላችን ፈጣሪ፣ የሁላችን ሰሪ፣ የሁላችን መድኃኒት፣ የሁላችን ጌታ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ትሕትናውን አስቡ። መጸነሱ፣ መወለዱ፣ መሰደዱ፣ ማደጉ፣ መጠመቁ፣ ማስተማሩ፣ መዞሩ፣ መራቡ፣ መጠማቱ፣ መጦሙ፣ ከሁሉ በላይ በመስቀል ላይ ኀፍረተ መስቀልን ሲታገስ ምን አለ? ሐዋርያው የተናገረው ይዞ አባ ጊዮርጊስ ወንዘ ይጼልዎ ይጸአለ። ሲሰድቡት መልሶ ሰደባቸው። እንዴት ዋላችሁ? ሲሰድቡት መልሶ ሰደባቸው። አዎ ወንዘ ይትገአዝዎ ይተቀየመ። ሲገዳደሩት አልተቀየማቸውም። ይልቁን ምን አለ? መቃርስን እኮ ሰይጣን ምን እንዳለው ሰምታችኋል አይደለም? መቃርስ በረሃብ እንደሆነ እኔ በልቼ አላውቅም፣ በጾምህ እንደሆነ በእንቅልፍህ እንደሆነ ተኝቼ አላውቅም። በምን እንደበለጥከኝ ታውቃለህ? አንተ የበለጥከኝ ራስህን ዝቅ በማድረግ ብቻ ነው ያለ። ትሕትና ብቻ ነው ያሸነፈኝ። ጾምማ ሰይጣን አይበላም እኮ ሰይጣን አይርበው፣ አይታመም፣ አይከሳ፣ አይወፍር። ስለዚህ ምንድነው? በምን ይበልጠናል? በምን ነው የምንበልጠው ሰይጣን? ታዲያ ዓመት እስከ ዓመት 7 ጾም ስለጾም፣ ኧረ በፍጹም ገንዘባችን ለቤተክርስቲያን ስለሰጠን በዚህ ነው ሰይጣን የምንበልጠው? በፍጹም አይደለም። ራሳችንን በመካዳችን ነው። ሐዋርያትን የመጀመሪያው እኔን ስትከተሉ ራሳችሁን ካዱ ነው ያላቸው። ይሄንን ያደረገ ሰው ሰይጣን በሱ ላይ ስልጣን የለውም። የመጀመሪያው ራስን መካድ ነው። የራስን ፍላጎት ትዳራችሁ ውስጥ ባል እኔ ልቅደም፣ ሚስት እኔ ልቅደም ሳይል፣ ልጆች እኛ እንቅደም። አሁን ሁሉም ራሱን ማስቀደም ነው። ጣዖት የሚባለው ኢጎ የሚባለው ይሄ ነው። ክርስቲያኖች ቀላል እንዳይመስላችሁ። ቤተሰብን እየበተነ ያለው ምንድነው? ኢጎ እኮ ነው። ይሄ ጣዖት እኮ ነው ቤተሰብን እያፈረሰ ያለው። በተክሊል የተጋቡትን የሚለያየው የኔ ቤተሰቦች የሱ ቤተሰቦች ይረዳሉ፣ የኔ አይረዱም፣ የሱ አይረዳሉ፣ የኔ እኔ ጣዖት ኢጎ። ይሄ ራስን መካድ የመጀመሪያው። ጌታም ያለው ይሄ ነው። ሊከተለኝ የሚሆን የራሱን ፍላጎት ይክታል፣ ራሱን ማስቀደም ያቁም። ከትንሹ ጀምሮ ክርስቲያኑ ከዚህ ሳይጀምር እንዲሁ ዝም ብለን 1000 በመስገድ የሚመጣ ለውጥ የለም። 1000 ሰግደው ክንፍ ያወጡ ሊኖሩ ይችላሉ። እነዚያ ግን መጀመሪያ ራሳቸውን የካዱ ናቸው። ራሳቸውን ሳይክዱ 1000 የሰገዱ አይደሉም ታምራት ያደረጉት ክርስቲያኖች። አሁን የስግደቱ መጠን አይደል፣ የምንሰጠው የብር መጠን አይደል፣ ራስን መካድ። ክርስቲያኖች የመጀመሪያው መንጻት የሚጀምረው ከዚህ ነው። ፍላጎትን መተው፣ ሰውነትን መቆጣጠር፣ ከምንበላው ምግብ፣ ከምንለብሰው ልብስ፣ ቤት ውስጥ ከምናደርገው ለማንም ከምናደርገው ጭምር ቅድሚያ ለሌሎች የመስጠት ነገር አለ ነው። ይሄ ነው ክርስትና ክርስቲያኖች እንጂ ቤተክርስቲያን ስንመጣ ጥሩ ለነጠላ ብንለብስ ለቁርባን 12 ልብስ አዘጋጅተን ቁምሳጥን ውስጥ ብናስቀምጥና በዚያ ብንቆርብ ያ ጻድቅ አያደርግም። ጻድቅ የሚያደርገው ክርስቶስ የሚያለብሳት ልብስ አለች። ለምን ይሄን ልብስ ሳትለብስ ተገኘህ ብሎ ያስወጣዋል። ያቺ ልብስ ምን እንደሆነች ታውቃላችሁ? ትህትና ናት። ክርስቶስ የሚያለብሳት ልብስ ሰርጉ ቤት ልብሱን ሳትለብስ ለምን ተገኘህ ተብሎ የወጣባት ልብስ ያቺ ትህትና ናት። ክርስቲያኖች አሁንም ቤተ መቅደሱም ቅዳሴ ላይ አስተውለን የምንሰማው ከሆነ በጣም የሚያስጠነቅቁን ትሑታን እንድንሆን ነው። ቅዳሴ ላይ አዋጆቹ በሙሉ
እስከ መጨረሻው እስከ ነጽር ድረስ ካህኑ ወጥቶ እጁን ሲታጠብ እኔ በእውነት ይህን ኃጢአት የሰራ ንስሐ ያልገባ ያልተናዘዘ እንዲህ ያላደረገ በድፍረት የሚቀበል ከመተላለፋችሁ በኃጢአታችሁ መተላለፍ የለብኝም የሚለው እኮ ሰዎች ወደ ትህትና እንዲመጡ ነው፣ ለማስፈራራት አይደለም። ክርስቲያኖች ወደ ትህትና፣ ምክንያቱም የእውነተኛዋ የሰርግ ልብስ ትህትና ናት። ሰርጉ የክርስቶስ ነው፣ ድግሱ ስጋው ደሙ ነው። ወደዚያች የምታቀርበው ብቸኛዋ ልብስ ማንም ቢሆን ትህትና ብቻ ነው። ምንም አይነት ቀኖና ብትቀበሉ፣ ምንም አይነት ሰግደ ጾም ብትጾሙ፣ ያንን ብትፈጽሙ ያ ብቁ ያደርጋችሁ። አማናዊ ብቁ የሚያደርገው ያን ቀኖና ፈጽሞ ትሁት መሆን። ምንም ባደርግ የኔ ኃጢአት በዚህ የሚለካ አይደለም። ያላንተ ቸርነት ማንም ለዚህ የሚበቃ የለም። ለዚያ ነው ነጽር ቅዱሳት ለቅዱሳት ሲባል 41 ጊዜ እግዚኦ የምንለው። ማንም አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብለን ወደ እግዚኦታ የምንሄደው ማንም በፊትህ ቅዱስ የለም። ይቺ ሁሉ የትህትና መንገድ ነው። ክርስቲያን ትህትና ሰውን ወደ ህይወት ያደርሳል። በነገራችን ላይ ትህትና ክርስቶስን የምንመስልበት ብቸኛውና ዋናው መሰረት ነው። ሰው ክርስቶስን የሚመስለው በምንድን ነው? በትህትናው ነው። ትህትና ምንድን ነው? ራስን ዝቅ ማድረግ ነው። ትህትና አታተ ራሱን አዋረደ፣ ተትህተ ዝቅ ዝቅ አለ። ትህትና ራስን ማዋረድ ማለት ነው፣ ዝቅ ማድረግ ነው። ግን መገለጫዎቹን ደግሞ እዚህ ጋር ልንገራችሁ። ትህትና የሚገለጸው በምንድን ነው? አንደኛ በእግዚአብሔር ቤት የሚባለው በእግዚአብሔር ቤት መገለጫዎቹ እነዚህ ናቸው። አንደኛ ትንሹን ትእዛዝ ሲሰጠን በጸጋ ተቀብለን መስራት ነው። ትንሹን ስራ ሲሰጠን በጸጋ ተቀብለን መስራት። ለእኔ ሊሰጠኝ የሚገባው ተግባር ይሄ ትልቁ ነው አለ ማለት ነው። ይሄማ ለገሌ ብትሰጡት እንደ ይሄን ቤቱን ማጽዳትማ እንደዚህ ወንበር ይሄን መደርደር ሊባል ይችላል። እንደዚህ እንዳዳራሹ ከወሰድ ነው። ይሄንን መጥረጉንም አነገሌ ይሰሩት የለ እንዴ? እኛ ለምንድን ነው የምታባክኑን? እኛማ ትልልቁ ሰዎች እዚህ ኑን አለ ማለት። ለክብሬ አይመጥነኝም አለ ማለት። የትም ቦታ ስንወርድ ወርደን መስራት። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ጥምቀት ከትህትና ጋር በጣም የተያያዘ ነው። ሰማያዊ አምላክ በምድራዊ ሰው እጅ መጠመቁ ትልቅ ትህትና ነው። ይሄ ብቻ አይደለም ወገኖቼ። ጌታ ኢየሱስ ክርስቶስ ከኃጢአተኞች ሰልፍ መካከል ገብቶ ተሰልፎ ተራ ይጠብቅ ነበረ። ኃጢአት የሌለበት እሱ ከኃጢአተኞች ሰልፍ ውስጥ ገብቶ ተቆጥሮ ወደ ጥምቀቱ መጠጋቱ ትልቅ ትህትና ነው። እኛ ከኃጢአተኞች ጋር መቀላቀል አንፈልግም፣ ኃጢአተኞች ሆነን። ቅዱሱ ግን ኃጢአተኞችን ሳይጸየፍ ከነሱ ሰልፍ መካከል ተቀላቀለ። ልብ አድርጉ። ማግኔት መሰሉን ይገፋል፣ ተቃራኒውን ይስባል። ኃጢአተኛን ይገፋል፣ ቅዱሱ ግን ኃጢአተኛውን ይስባል። ወገኖቼ የኛ ቅድስና ኃጢአተኞችን የሚስብ ነው ወይስ የሚገፈትር ነው? የሚያሳቅቅ ነው ወይስ በፍቅር የሚጠራ ነው? ከኢየሱስ ክርስቶስ ቅዱስ የለም። የሱ ቅድስና የልምምድ አይደለም፣ የባህሪው ነው። ይሄ ባህሪ ቅድስና ያለው ጌታ ግን ኃጢአተኞች ከሱ ጋር ይበሉ ይጠጡ ነበር። በደለኞች የሱን ቀሚስ እየዳሰሱ ይፈወሱ ነበር። አንድም ኃጢአተኛ ተሰቆ ከጌታ አራቀም። እንዴት የሚደንቅ ነው! ስለዚህ ጥምቀትን ስናስብ፣ የጌታን መጠመቅ ስናስብ፣ ጥምቀት ትልቅ የትህትና ትምህርት ቤት ነው።
ትልቅ የትህትና ትምህርት ቤት ነው። ጌታ በባሪያ እጅ መጠመቁ፣ ጌታ እግዚአብሔር የአብ ልጅ ኢየሱስ ክርስቶስ በባሪያ እጅ መጠመቁ ትልቅ ትህትና ነው። ዛሬ በሚያንሱን አገልጋዮች እጅ መጠመቅ፣ ዛሬ በሚያንሱን አገልጋዮች እጅ መገልገል ጌታ ያሳየን አብነት ነው። ምክንያቱም በእግዚአብሔር ቤት ውስጥ ሁሉ ጊዜ የቁመት የበላይነት የለም፣ የጸጋ የበላይነት ነው ያለው። ልብ አድርጉ ወገኖቼ፣ ትህትና የመስቀል ጎዳና ነው። መስቀል ለስጋ አይመችም፣ ለነፍስ ግን አርነት ነው። መስቀል ለስጋ ጉስቁልና ነው፣ ለነፍስ ግን ወደብ ነው። መስቀል በትግል ውስጥ ማለፍ ነው፣ ለነፍስ ግን አክሊል ነው። መስቀል ከሰዎች መለየት ነው፣ ከጌታ ጋር ግን መመሳሰል ነው። ስለዚህ ትህትና ምንድነው ስንል የመስቀል ጎዳና ነው። የጌታችን የኢየሱስ ክርስቶስ ሕይወቱ የመስቀል ሕይወት ነበረ። ልብ አድርጉ፣ ልዕልቶች እያሉ አንዲት ድሃ ድንግል መወለድን መምረጥ ይሄ ትህትና፣ ይሄ መስቀልም ነው። ሁላችንም ብንሆን የምንለው ነገር አለ፣ ወይ ከደህና ተወለድ ወይ ከደህና ተጠጋን የምንለው። ጌታ ግን ከአንዲት ድሃ ምስኪን አደረ። የዙሪያዋን ሀብት አላየም፣ የውስጧን ሀብት አየ። ትህትና ሰዎችን በላይ ነገራቸው አይደለም የሚለካው፣ ውስጣቸው ባለው በእግዚአብሔር ነው የሚለካው። ስለዚህ ትህትና የምን ጎዳና ነው? የመስቀል ጎዳና ነው። ጌታ በበረት መወለዱ፣ በቤተ መንግስት መወለድ ሲችል በበረት መወለዱ ትልቅ ትህትና ነው። ግን ይሄ ትህትና አሁንም የምን መንገድ ነው? የመስቀል መንገድ ነው። ብርድ አለው ወገኖቼ፣ የከብቶቹ ሽታ አለ ወገኖቼ። በሐዘናችሁም በደስታችሁም ወቅት እጅግ ታላላቆችንና እጅግ ታናናሾችን በአንድ ቤት አትጋብዙ። ጌታ ግን በልደቱ ነገስታትና እረኞችን በአንድ ስፍራ ጋብዟል። እኛ ማገፋፋት ነው የሚመስለን፣ በተለያየ ሰዓት ነው ልንጠራ የምንችለው። ጌታ ግን በአንድ ሰዓት ውስጥ በአንድ ዋሻ ውስጥ ወደ ቤተልሔም ዋሻ ለመግባት አንድ ነገር ያስፈልግ ነበረ፣ ዝቅ ብሎ መግባት። ጌታ ረጅሞችም አጭሮችም ዝቅ ብለው በሚገቡበት በዋሻው ውስጥ ተወለደ። ድሮ ሰማይን ለማየት ቀና ማለት ያስፈልግ ነበር። አሁን ግን የሰማይ ጌታ ምድራዊ ሰው ስለሆነ፣ ባለመንበሩ ክርስቶስ ባለበረት ስለሆነ ዝቅ ማለት አስፈልጓል። ጌታን የምናገኝበት መንገዱ አንድ ብቻ ነው፣ ዝቅ ብሎ መግባት። ዝቅ ብሎ መግባት። ከገቡም በኋላ አልቆሙም፣ እንደገና ምን አሉ ነው የሚለው? ሰገዱ ነው የሚለው። ስለዚህ እረኞችንም ነገስታትንም የዋሻው ደጃፍ እኩል ያደርጋቸዋል። ዝቅ ብለው ይገባሉ። ስግደት ያከብራቸዋል። ክብርን ሁሉ ለክብር ጌታ ይተዋሉ። አዎ ትህትና የምን መንገድ ነው? የመስቀል መንገድ ነው። የመስቀል መንገድ ነው። ጌታ ገና በሕፃንነቱ ነው የተሰደደው። ገና በ2 ዓመቱ የንጉስ ጠላት ተነሳበት። ወገኖቼ በ2 ዓመቱ ንጉሳዊ ጠላትን ያስተናገደ ክርስቶስ ብቻ ነው። የ2 ዓመት ልጅ ይስሙታል እንጂ አያሳድዱትም፣ ያቅፉታል እንጂ አይገፉትም። ሰይጣን የዛሬውን ሳይሆን የነገውን ነው የሚያየው። ልብ አድርጉ፣ ሰይጣን የሚያየው የዛሬውን ሳይሆን የነገውን ነው። ነገ ዙፋኔን የሚነሳኝ ማን ነው? ነገ ክብሬን የሚያሳጣኝ ማን ነው ብሎ ነው የሚያየው። ጌታ ተሰደደ፣
ትሕትና ስደት ሲመጣ በደስታ መሰደድ ነው። ልብ አድርጉ። ከገነት የተሰደደውን አዳም ለመመለስ ጌታ ስደተኛ ሆነ። ይሄ ብቻ አይደለም። ነገ ስለ ስሙ የሚሰደዱትን ሰዎች ስደታቸውን ለመባረክ ጌታ ተሰደደ። የሚሰደዱ ብፁዓን ናቸው ሲል መሰደድ በራሱ የሚያስደስት ሆኖ አይደለም፣ ጌታን የምንመስልበት መንገድ ስለሆነ ነው። የክርስቲያን ደስታው የነገሮች መሟላት አይደለም፣ ነገሮች ልክ እንደ እግዚአብሔር ቃል መሄዳቸውን ማረጋገጥ ነው። ስለዚህ ስለ ስሙ እየተሰደብን ከሆነ እንደ ቃሉ ከሆነ ደስታ አለ። እየተሰደድንም ከሆነ እንደ ቃሉ ከሆነ ደስታ አለ። የክርስቲያን ደስታ የሁኔታዎች ግጥምጥሞች አይደለም፣ የሁኔታዎች ምቾት አይደለም። የክርስቲያን ደስታው ነገሮች ሁሉ እንደ ቃሉ መሆኑ ነው። እግዚአብሔር ይመስገን። አዎ ጳውሎስ ቢሆንልኝ በሞቱ ልመስለው እመኛለሁ አለ። ጌታን በሞት ለመምሰል ይመኝ ነበረ። ትሕትና የመስቀል መንገድ ነው። የትሕትናን መንገድ ያልመረጥነው ለምንድን ነው ወገኖቼ? መስቀል አልባ ክርስትናን ዕለት ዕለት እየናፈቅን ስለሆነ ነው። በትሕትና ውስጥ መብትን ከመጠየቅ መብትን መተው ነው ያለው። በትሕትና ውስጥ እኔ ምን ያህል እጠቀማለሁ ሳይሆን እኔ ምን ያህል እጠቅማለሁ ነው የሚለው። በትሕትና ውስጥ እኔ ዛሬ ልጎዳ ወንድሜ ይረፍ ነው የሚለው። ልብ አድርጉ። ትሕትናን በጣልን ቁጥር ኢየሱስ ክርስቶስን መስቀል እያስጣልነው እንመጣለን። አንድ ኢየሱስ አለ፣ ብዙ ኢየሱሶች አሉ። በዘመናት ሁሉ የተነሱ ብዙ ክርስቶሶች ምን ይላሉ ያለው ጌታ ይመጣሉ ብሏል። አንድ ክርስቶስ አለ፣ እሱ ባለ መስቀል ነው። ብዙ ክርስቶሶች አሉ፣ እነሱ ባለ ዘውድ ናቸው። ሹመት ሽልማት ፈልገው የሚመጡ ናቸው። በክርስቶስ ስም የመጡ ሁሉ ለመንገስ መጥተዋል። እውነተኛው ክርስቶስ ብቻ ለመሰቀል መጥቷል። እግዚአብሔር ይመስገን። በዚህ በ16ኛው ክፍለ ዘመን በአማራ ሳይንት አንድ ሰው ክርስቶስ ነኝ ብሎ ተነሳ። 12 ደቀ መዛሙርት፣ 36 ቅዱሳት አንስት፣ 72 አርድእት፣ 120 ቤተሰብ አስከትሎ መጣ። እየሰበከ ብዙ ሕዝብን ማስከተል ሲጀምር ወሬው ወደ ንጉሱ መጣ። አጼ ዘድንግል አስጠሩትና ማን አሉት? እኔ ኢየሱስ ክርስቶስ ነኝ አላቸው። በእስራኤል ብወለድ አራቀን ባዕድ ያደረገን ብለው ስላሙኝ አሁን ደግሞ ከጥቁር ሕዝብ ልወለድ መጥቻለሁ አለ። እናንተ ክርስቶስ ነው? አዎ። ንጉሱ ምን አሉ? እኛ ከጥንት ጀምሮ በነቢያት ሲነገር እንደሰማነው ክርስቶስ የሚመጣው ለመሰቀል ነውና ስቀሉት ብሎ ሰቀሉት። በክርስቶስ ስም የመጡ ሁሉ ለመንገስ ነው የመጡት። መስቀልን አልፈለጉም። ንጉሳዊ ህለተ ወርቅን የፈለጉት። ኢየሱስ ክርስቶስ ብቻ በፈቃዱ መስቀል ተሸክሟል። ለምን ስንል እሱ ምን ስለሆነ ነው? ትሁት ስለሆነ ነው። ትሁት ስለሆነ ነው። ትሁት ሰው መስቀል አይከብደው። ትሁት ሰው የክርስቶስ የመስቀል ወዳጅ እንጂ የክርስቶስ የሰደቃ ወዳጅ አይደለም፣ የገበታ ወዳጅ አይደለም። ትሁት ሰው አይገባኝም ሳይሆን መከራና ፈተናን ይገባኛል ነው የሚለው። ይገባኛል ነው የሚለው። ትሁት ሰው ክርስቶስ መልስ ስለሆነለት ምንም ነገር ጥያቄው አይደለም። እግዚአብሔር የማያውቀው ነገር በህይወቴ ላይ አይሆንም ብሎ በእረፍት ነው የሚኖረው። ለዚህ ነው ከእኔም ተማሩ ካለ በኋላ ለነፍሳችሁ እረፍት ታገኛላችሁ። ከሱ የምንማረው ምንድነው? እኔ የዋህ በልቤም ትሁት ነኝ። ትህትና ካለ እረፍት አለ። እረፍት አለ። ዛሬ በማዕረግ ያልጠሩኝም፣ ዛሬ በክብር ያልጠሩኝም፣
ዛሬ በለፋውበት የትምህርት መጠሪያ አልጠሩኝም የሚል ጭቅጭቅ የለበትም። ትሁት ወለል የመረጠው ግን የማይናወጽ ወለል። ትዕቢተኞች ከፍታን የመረጡት ግን መሰረት የሌለውን ከፍታ። አዎ መሰረት ከሌላቸው የትዕቢት ከፍታዎች የጸናው የትህትና ወለል ይሻላል። ትሁታን ማንም የማይሻማበትን መሬት ነው የመረጡት። ስለዚህ ጠብ ይቀንሳሉ፣ ጥላቻ ይቀንሳሉ፣ ጠላትነት ይቀንሳሉ። ትሁታን ማንም የማይሻማባቸውን የጎዳና ልጆችና እንደ እብድ የተቆጠሩትን ነው የሚመርጡት። በሃይማኖት ሲወራወሩ የሚውሉ የቃላት ውርወራ ሲወራወሩ የሚውሉ ደና በለበሰ ነው የሚወራወሩት። ጎዳና ላይ የወደቀውን ማንም ቢሰብከው ይሻለዋል ነው የሚባለው። ስለዚህ የምንጣላው በነፍስ አይደለም፣ በጨርቅ ነው። በጨርቅ ነው። የኪስ ጠብ ነው ያለብን ወገኖቼ። ባይሰጡም እንኳን የሚሰጡ የሚመስሉንን በእነሱ ነው የምንጣላው። እብድ በመሰሉት፣ ሰው ባገለላቸው፣ ጎዳና በወደቁት፣ ቤት አልባ በሆኑት የሚጣላ ሰባኪ የለም፣ የሚጣላ የሃይማኖት መምህር የለም። ስለዚህ ትሁታን ዓለም የናቃቸውን ስለሚመርጡ ስራቸው ሁሉ ሰላም ነው ያለው። ወዳጆቻቸው ነገ ብድር ይመልሳሉ ተብሎ የሚታሰቡት እኩዮች ሳይሆኑ ምንም ብድር ለመመለስ የማይችሉ ነገር ግን ትንሽ ነገር ሰጥተናቸው ራሳቸውን የሚሰጡንን ድሆችን ነው ወዳጅ የሚያደርጉት። ትሁታን የድሆች ወዳጅ ናቸው፣ ወዳጅ ናቸው። የገንዘብ ድሆች ብቻ አይደለም፣ የእውቀት ድሆችንም እነሱን ለማበልጸግ ያስባሉ። የቃሉ ድሆችን እነሱን ለማስተማር ይተጋሉ። አዎ ወገኖቼ፣ ትሁታን ይጠይቃሉ። የሚጠይቁት ግን በመልሱ ለማረፍ ነው። ትዕቢተኞች ይጠይቃሉ። የሚጠይቁት ግን ሰውየው ምን ያውቃል ብሎ ለመፈተን ነው። ስለዚህ ትሁታን እድሜያቸው ምረቃ የሌለበት ትምህርት ቤት ነው። ትሁታን እድሜያቸው ምረቃ የሌለበት ምንድነው? ትምህርት ቤት ነው። ትምህርት ቤት ነው። ልብ አድርጉ። እግዚአብሔር ከሰማይ ወደ ምድር የሚያየው በምህረት የሚያየው ትሁታንን ፍለጋ ነው። ወገኖች፣ የትኛውም ብቃታችን እግዚአብሔርን አይማርከው፣ ምክንያቱም ብቃት የለንም። ትህትናችን ግን ጸጋውን እንዲልክ ያደርገዋል። ስለዚህ ትህትና ማለት ጌታ ሆይ የጽድቅ ደብተሬን እየው ባዶ ነው፣ አንተ ግን የራስህን ሂሳብ አዙርበት ማለት ነው። ትህትና ባዶ ነኝ የሚል ስቃይ ሳይሆን ትህትና ባዶነትን በእግዚአብሔር ሙላ። ይህን ያህል ትህትና፣ ይህን ያህል ትዕግስት፣ ይህን ያህል ሰው ማፍቀር፣ ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰክሩት። በሚፈርደው ፈረዱበት፣ ለሚምረው ጨከኑበት፣ በቁጣ ጎተቱት፣ ቀይ ግምጃ ለበሱት። በተናቀች አህያ ላይ ተቀምጦ እኛን የተናግረውን በዳቢሎስ ቁራኛ ላይ በዳቢሎስ እጅ ተይዘን ለ5500 ተይዘን መፈልቅቆ የሚያወጣን ያጣንበት ዘመን ላይ ክርስቶስ ያንን ቃል ለመፈጸም ወደዚህ ምድር መጣ። በአጭር ቁመት በጠባብ ደረት ተወስኖ ወደዚች ምድር መጣና በአህያው ጭላና በአህያ ላይ ተቀምጦ እኛን ለማዳን መስቀል ላይ ሊወጣ መጣ። አያችሁ፣
ዛሬ የዛሬው ትምህርት የትህትናን ትምህርት ያስተምራል ብያቸዋለሁ። ታዲያ ሄደው አመጡለት። ታዲያ ልብሳቸውን ከጎዘጎዙለት በኋላ በትርጓሜ እንመጣበታለን። ልብሳቸውን ጎዘጎዙለት። ከልብሳቸው የጎዘጎዙለት በኋላ ምን አሉ? ከፊት ከኋላ ያሉት እንደዚህ አሉ፣ ሆሳዕና በአርያም የዳዊት ልጅ ሆይ መሐሪ ነህ አንተ ዛሬ አድን አሉ። መቼ አድን? መቼ? መድኃኔዓለም ዛሬ ያድነን። ያ ጎፍታ ኢየሱስ ክርስቶስ ያቲ ሰሚር ረከንጅርቱ ያቲ ሰሚር ለፋ ከውምቴ አዱኛ ከነረቲ ከዱፍቴ ኡመማ ወሰንታይ አዱኛ ከነ ከውምቴ አዱኛ ከነ ፈይሱ ዳገራ አዱኛ ትከንዱፍቴ ያ ዋቀዮ ያ አባ ኬኛ አምአራ ፈይኑ ፈይስ ይገረን ከንጀላኔ መሱን ጎፍታ ኢየሱስ ክርስቶስ አራ ነሞታ አዱኛ ከነረቲ ከንጅረን ፈይሱዳፍ ከንዱፌ በሩን ሲያራ እግዚአብሔር አምላክ ይህን ከኛ መካከል አንዱ መባልን አልናቀ። ከኛ ዝምድና መፍጠርን አልናቀ። ከኛ እንደ አንዱ ሆኖ መቆጠርን አልናቀ። በትህትና ነው ሰው የሆነ። በትህትና ነው በሰው እጅ የተጠመቀው። በፈጠረው እጅ ነው የተጠመቀው። በፈጠረው ማህፀን ነው ያደረው። በፈጠረው ስጋ ነው የተዋሃደው። ይሄ ብቻ አይደለም ደግሞ መከራውን ደግሞ ስንመለከት ፍጹም የሆነውን ትህትና ነው የምንመለከተው። በቅዳሴያችን እኮ እናደንቃለን። እንደዚህ አይነት ትህትና እንዴት ያለ ትህትና ነው እንላለን። ሰው ወንድሙ ሲበድለው ስንመለከት ሐዘን ይገባናል። አምላካችን በፈጠራቸው ፍጥሮች መከራን ሲቀበል እንዴት ህሊና ሊረዳው ይችላል? እና በዚህ በሃይማኖት አዋችን ስቅለተ ስጋውን ለመናገር እንደፍራለን። ስቅለተ ስጋውን ማለት በስጋው የደረሰበትን መከራ፣ ስቅለተ ህሊናውን ግን እንዴት እንናገራለን? በህሊናው የደረሰበትን ሐዘን መናገር አንችልም፣ ማስረዳት አንችልም፣ ማሰብ አንችልም። አምላክ በፈጠረው ፍጡር እንደዛ አይነት መከራ ሲደርስበት ይሄን በፍጹም ትህትና ነው የተቀበለው በዝምታ።